የዩኒቨርሲቲ ተማሪ ደብዳቤ ታኅሳስ 2003 ዓመተ ምህረት ይድረስ አቅም ላላቸው ዘመዶቼና ለቤተሰቦቼ ከሀብታሙ ዘብሔረ ታደሰ ወመራ ባመሉ ይቀጥላል ትግሉ። ሰላም እንደሌለ ስለሰማው ሰላም ማለቴን ትቼ እንደምን አላችሁ ብዬ ጀምራለሁ። አያያ እንዴት ነው? እናቴስ በጎናት ወይ? ቤተ ዘመዱ ቀየው እንዴት ነው? አጎቴ ግዛው ባለፈው ወር ሀገሬው እንደሚያውቀው ትንሽ 100 ብር ልኮልኝ ነበር። ግን ከዛ በኋላ የውሃ ሽታ ሆነ። ያቺ ርጉም አክስቴ ስደት ናት። እንዲያው አንስታኝም አታውቅ አይደል? እኔ የጠኔ መንፈስ ይመስገን እስካሁን አልሞትኩም። ትምህርቱም ቢሆን እየተማሩ ነው። ግን ሰሞኑን ወገቤን ይሸቀሽቀኝ፣ እግሬን ይመጠምጠኝና ያንዘፈዘፈኝ ጀምሯል። መላው ሲያጥረኝ እነዛ ክፉ ክንሊክ እጅ ላይ ጣለኝ። ጉርድ በርሜል የምትመስል አንዲት ደፎ ወጮ ሐኪም ከእግር ጥፍሬ እስከ ጠጉሬ ከገላመጠኝ በኋላ በኪሮሿ አይኔን ለመጠንቆል በሚመስል እየጠቆመኝ 8 ቁጥር ሄድና ደምና ሰገራ ስጥ ብላኝ ወደ አቋረጠችው ዳንቴል ተመለሰች። 8 ቁጥር 88 ጊዜ በማንኳኳት ደጅ ካስጠናችኝ በኋላ ከእንቅልፏ ነቃች። ከዛ በደመ እንቅልፍ ምን ፈለግ? ማንን ፈለግ? አለችኝ። ቤቷ ያለች መስሏት ለመመርመር ነው ደምና ሰገራ ስጥ ተብዬ ነው ብላት እና እኔ ምን ያደርግልኛል ያንተ ሰገራ? ሽንት ቤት ሂዳ ብላኝ አረፈች። አይደለም እኮ አንቺ እኮ መርማሪ ነች ላብራቶሪ አልገባሽም አልኳት ቢጨንቀኝ። እንደምንም ብዬ እንደ አባ ገብረየስ አጠባበል በውሃ ቹሜ ነቅታ ተመረመርኩ። ተያ ውጤቴን ይዤ ስመለስ ሐኪሟም ኪሮሿንና ዳንቴሏን መርፌና ክር እንዳረገች ጠረጴዛው ላይ ድፍት ብላት እንደቀደቃለች። እንደፈረደብኝ እሷንም ላይ ሰፈር እንዳለው እንዳሸብር ወፍጮ አርጌ ቀስቅሼ ወረቀቴን ባሳያት አይኗን ሳትገልጥ አተትና ወባ ነው ያስቀዝናል እንዴ? እዚህም ቀዘንክ? ምን ነው ደግሞ የነካኝ ስቀሰቅሰኝ አለችኝ። ለማንኛውም ንጽህናን ጠብቅ፣ የምን መግማማት ነው ብላ ብጣሽ ወረቀት ላይ ማሳችን ከበቀለው ሐረግ በከፋ የተጠላለፈ ነገር ቦጫጭራ ሰጠችኝ። ተቀብዬ ቀና ብዬ ባያት ምን ታፈጣለህ? ሂድና ፋርማሲ መድኃኒት ውሰድ አለችኝ እያንጎላጀች። እንደምንም እግሬን ሳብ ጎተት እያረኩ ፋርማሲ ደርሼ ወረቀቱን ለፋርማሲስቱ ብሰጠው በብስጭት እያየኝ ይህም መድኃኒት አትዘዢ ለራሳችንም አልቆብናል አላልኳትም ብሎ የቀረችኝን ቀልብ እስከ ወዲያኛው ገፈፋት። አሞኝ እኮ ነው አሞኝ ብለው የለም እዚህ ውጭ ጠይቅ ብሎ ፊት ነሳኝ። እናማ ዘመድ ወዳጆች እችን መድኃኒት ተቧርናችሁ እንድትሸፍኑልኝ በወባና ተስቦ ስም እጠይቃለሁ። ከ3 የእንባ ነጠብጣብ ጋር የማይነበብ ግን የሚነባ ለቅሶ